ሃይ ሰላም ናችሁ? እንዴት ናችሁ? አለን። እስኪ ውላችን እስኪ ስንዳ ምናምን እስኪ የሚታየው እስኪ ተቀርጾ ቢሰጥንስ ምን ይመስላችኋል? እስኪ እያንዳንዱ ኳናችን ምናምን ያለው ነገር ስናየው ተቀርጾ እንኳን ቢቀመጥልን ቢሰጥን ምናምን ብትሉስ? አዋዋለ ከትራፊክ ጋር ያለ ከመንገድ ጋር ምናምን ያለብህ ጉዳይ ምናምን ሰው መንገድ ሲዘጋብህ እንዴት አድርገህ ምናምን ሁሉ ስታልፈው ከዛ በኋላ የሚታይክ ለካ ጥፋት መሆኑን ታውቃለህ። ከዛ በኋላ እያንዳንዱ ሰው የሚያደርገው ማለት ለትምህርት ብናደርገው እስኪ ለሚመጣው ነገር ቀጣይ ነገር አደጋ ወይ ምናምን ቢፈጠር ቀድመን መጠንቀቅ ካለብን እስኪ ምን ይመስላችኋል? እስኪ እንደ አይዲያ እኔ ራሱ እንደዚህ ተቀርጾ ቢሰጠኝ በየቀኑ እንደዚህ ቢሰጠኝ ደስ ይለኛል። ራሴ እያልኩ እያደርኩ ምናምን ከራሳችን እየተናገርን ምናምን እንትን እናደርጋለን። አይገርምም? እንግዲህ የሰው ልጅ ስንባል እኮ ችግራችን ደስታችን ሞልታ ይሞላለን። እንግዲህ እንሰራለን፣ እንፈጥናለን። ለየትኛው ጊዜ ነው? ከአንድ ሰከንድ በኋላ ለሚፈጠር ነገር ለማናውቀው ነገር ዝም ብለን በቃ እንትን እንላለን። አስቡ እስኪ እንደዚህ ቀን ውሎ የምትውልበት ምናምን እየተደረገ ቢሰጥ እስኪ ምን ይመስላል? እስኪ አካሄዳችን መንገድ ሲዘጋብክ እንደዚህ ክላክ አድርገና ማጫንጠለም ስታልፍ ከዛ በኋላ የምትደርስበት የአራት የአምስት ደቂቃ ልዩነት ነው። ምን የሚፈጠር ይመስላችኋል? ሩጠን የምናመጣው ነገር የለም። እንግዲህ ቀስ ብሎ ይሄን ብንደርስ እኔ ራሱ የቀረጽኩኝ ራሴ ቼክ ሳደርገው ራሱ በጣም ጥፋት ነው አውቄያለሁ። ግን በእናንተ በኩል ምን ይመስላችኋል? እንደ አይዲያ እስኪ እንመካከር። አሁን ሄድኩ ፈጠንኩ ሄድኩ የምደርስበት የአራት የአምስት ደቂቃ ልዩነት ባረግ ነው። እስኪ ምን ይመስላችኋል? እስኪ እናወራበት። ምን ይመስላችኋል? እንደ አይዲያ ምናምን እናድርገው። እስኪ እንማማርበት እርስ በርሳችን ጥፋታችን ሁሉ ነገር የሚደረግበት እየተቀረጸ በየቀኑ በየሰዓቱ ብንይዘው ምን ይመስላችኋል? ሸለልተኛ መሆናችን በዚህ ጋር የተነሳ እኮ ነው ከትራፊክ የምንጨቃጨቀው የምንቀጣው። ከዛ ሰው ሲናገር ነው ትናዳለህ። መኪና ላይ ቁጭ ስትቀመጥ ገብቶሃል እንጋር ሁሉ ነገር ትተህ ለመቀመጥ ያለብህ የጀርባ ያለው ጭንቀት ምናምን ትተህ መሪው ላይ ማተኮር። ሹፌር ስትሆን ገብቶሃል የማይሰራ አካል የለም። እግርህ ይሰራል፣ እጅህ ይሰራል፣ አይንህ ይሰራል፣ አፍንጫህ ይሰራል፣ አፍህ ይሰራል፣ ጆሮህ ይሰራል፣ ቂጥህ ሳይቀር ይሰራል። ምክንያቱም ሁሉ ነው የሚሰራው። መኪና ቁጭ ካልክ ጆሮህ የሚሰማ የመኪና ድምፅ ከኋላ ያለው መኪና የሚመጣና የመኪና ድምፅ ታዳምጣለህ። አይን ካልክ ደግሞ ከፊትና ከኋላ ከጎን ያለው ታይበታለህ። እጅህ ደግሞ መሪው ዋናው የመኪና ዋና መሪ ታዞርበታለህ። እግር ብትል ፍሬን ትይዝበታለህ። ቂጥ ራሱ ቁጭ ብለን የምትረዳበት። ሹፌር ሲባል መከራ ብዙ ነው፣ ግን የማይሰራ አካል የለውም። እንግዲህ ሁሉም ነገር ነው የሚሰራው። እስኪ ምን ይመስላችኋል? ቤተሰብ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ ቤተሰብ።